ካለኝ በኋላ አላከለኝም፣ ለማሪም አላከለትም፣ ለሌሎችም አላከለም። ሁለት አላችሁ። ሶስተኛ ከኦክሽን ተጫርቼ ነው የገዛሁት ብሎናል። ፐብሊክ ሪከርድ ነው። ምንም ማድረግ አልችልም። ትራኩ በኦክሽን ደጅ አልፎ አቅም ምንድን ነው የምታደርጉት? 3-4 መሰረታዊ ውሸቱ ነገሮችን ስታገኙ ማለት። ስለዚህ ከዚህ በመነሳት የራሳችንን መላምት ማስቀመጥ እንችላለን። ለሱ ፌርነስ አይ አለኝ ያላሳየሁት አለ ያላሳየሁት ኢንቮይስ ያላኩልህ ምናልባት ኢንቮይስ ብታሳያቸው ፌክ ነው ብለው እንዳይከራከሩ ስለፈለግኩ ነው አለኝ። ቃል በቃል ፌክ ነው ይበሉ፣ ላክልን። ህዝቡ ፌክ ነው ይበል፣ ችግር የለውም። ኢንቮይሱን በስንት እንደገዛህ ላክልን። ከዛ በኋላ ህዝብ ይፈርዳል። ፌክ የሆነ ኢንቮይስ ከሆነ ራስ ላይ አንገት ላይ የባብ ነው መጠመጠሙ። በአሜሪካ ምድር ላይ ተቀምጠ ትክክለኛውን ኢንቮይስ ላክልን። ትራኩ በምን ያህል ገንዘብ እንደተገዛ ህዝብ ይወቀው። አንተ የሸጥክላት 150 ምናምን ነው። አሁን ይሄ ካልሆነ ሰዎች የራሳቸውን መላምት ለማስቀመጥ ይገደዳሉ። ትራኩ ለዚች ልጅ ከተሸጠላት በግማሽ ዋጋ የተገዛ ነው። ምናልባትም እዚህ ላይ ቴዲ አንድ ነገር ላግዝህ። ይኸውልህ በአሜሪካ በፌዴራል መንግስት ይሄ ትራክ በኦክሽን እንዳላለፈ ባክግራውንዱ እየታወቀ የኦክሽን ሪከርድ ይዞ ከመጣ ይሄ ሰውዬ ወደ ወንጀል እየገባ ነው። ይኸውልህ ጥንቃቄ ይደረግ። እኔ ገብቷል፣ ማንም እንዲጎዳ አልፈልግም። ይሄን የኦክሽን ብሎ ፌክ ይዞ ከመጣ ይሄ ዶኩሜንት ከተያዘ ገብተዋል፣ ሁለቱ ነገር ተያይዞ ክስ ሊመሰረት ይችላል። ዛሜስ የፌዴራሉን ገብቷል ውሸት ነው እያልክ ነው። ስለዚህ ጥንቃቄ መደረግ አለበት። ዝም ብለን ከነገር ለማምለጥ ብለህ የማይሆን ፌክ ነገሮችን ይዘህ ከመጣ ገደል እንደሚከተል መታወቅ አለበት። ያ ቱ ቢ ኬርፉል። ስለዚህ እነዚህ ሶስቱ ነገሮች እንግዲህ እንድፈርድ እንዳወያያችሁን የጠራችሁኝ እነዚህ ሶስቱ ነገሮች አልታሙኝም። ለተቀመጥኩበት ገንዘብ ብትከፍለኝም ባትከፍለኝም ከዚህ ውጭ የምናገረው ነገር የለኝም። ምክንያቱም አድማጭ ተመልካቾቻችን ከኛ በላይ እውቀት ያላቸው ሰዎች ይታዘቡናል፣ ያዩናል። በስንት መከራ የገነባሁትን ስም ደግሞ እዚህ ለልክስክስ ነገር ማጥፋት አልፈልግም። ስለዚህ ይሄ ከተነገርን ካወራንበት ጊዜ ቀን ጀምሮ ፍራውን አሁንም ድረስ ኢንቮይሱን ልትልክልን ትችላለህ። ካለ ላክልኝ፣ ታክሲ የከፈልክበትን ላክልን። ልኮልኛል ብዬ ላሳይ። ባልተላከልኝ ሁኔታ ላይ ግን ተልኮልኛልን አልችልም። ይህን ካልን በኋላ እነዚህን ነገሮች ከግምት በማስገባት ውሳኔ ምንድን ነው ካላችሁ፣ ውሳኔ ማናችሁም እንግዲህ የምትሉት ነገር ይኖራል። እንግዲህ የእናንተን መስማት ነው። እነ መሀሪ ሙያ ውስጥ ያሉ ሰዎች ናቸው። ግራ ቀኙን አይተው ትራክ ድራይቨሮች እች ልጅ እንደዚህ ሆናለች፣ አቋ ይሄ ነው፣ ምን ትሁን ውሳኔ እዚህ ድረስ ካደረስኳችሁ እኔ የእናንተ ውሳኔ እንግዲህ አይዶን ነው ምን እንደሚሆን አላውቅም። አንቺ አሁን አስተማማኝ የሆነ ዶክመንት አለሽ፣ አስተማማኝ የሆነ ዶክመንት ይዘሻላችሁ። ስለዚህ ትራክ ድራይቨሮችን አማክሪና ውሳኔ እነሱ ይሰጣሉ። ምን ትላላችሁ? ይሄ ነው። እኔ ጨርሻለሁ። ቴዲ እኔ መጀመሪያ ወደ ሶሻል ሚዲያ እንዲመጣልኝ እምቢ ሲለኝ ከዮኒ ጋር ሲሄድ ዮኒ ያው ሶሻል ሚዲያ ላይ ታዋቂ ስለሆነ እሱ እንዳግዘኝ ነበር መጀመሪያ ዮኒ ጋር የሄድኩትና እምቢ ካለኝ እንኳን አይ በቃ ሴት ናት ብሯን መልስላት ይለዋል ብዬ ነበር። ዮኒ ጋር በምን እንደተግባባ አላውቅም። ዮኒም ሄልፕ ሊያደርገኝ አልፈለገም። ያው የብዙ ሰው ኬዝ ይዞ ስለሚወጣ ይህን ኬዝ ዮኒ ወደ ሚዲያ ይዞ መጥቶ እንዲረዳኝ ነበር ያረኩት፣ ግን አልሆነም። ዮኒ ጋር ተግባቡ። በምን እንዳሳምነው ፍራኦል ብዙ ሰው አምኖታል። ኢትዮጵያኖች በሙሉም ጭምር ሲመስለኝ ዮኒ እንደዚህ ያው በዲቴል ገብቶ ቼክ ያደረገ አይመስለኝም። አይደለም እሱ ብቻ አይደለም፣ አያውቀውም ቢዝነሱን። ከእሱም ጋር በእኔ ጉዳይ መጣላት አልፈለገም፣ ወደ ሚዲያ ማምጣት አልፈለገም እንጂ የዛን ሰዓት ዮኒ ይዞ ቢመጣ $7,000 እንኳን መልሼ ወስዶ የኔም ብር በቃ 7,000 ወስዶ 100,000 ብሬን እንዲመልስልኝ ማድረግ ይችል ነበር። ህዝቡ ያደርግልኝ ነበር። እና እኔ ታዋቂ አይደለሁም የዛን ሰዓት እንደዚህ ቲክታክ ላይ ምን መጣ አልነበርኩም። እና ምን ላድርግ? ዮኒ ጋር ሄድኩኝ፣ ተሙን አወራሁት፣ እነሱንም ማሳመናቸው እንጂ እነሱ ቢተባበሩኝ በሰዓቱ ተሙና ዮኒ
ይሄ ጉዳይ የዛን ሰዓት ብሬ ራሱ ይመለስልኝ ነበር። አማራጭ የለም። መጨረሻ ይሁንም የሸመገለው በቃ የቀሪውን ብር ስጪና የ60,000 ብር ስራ አለ ብሎ ሲዋሽ ይሁንም አምኖት ያለ መስሎት በቃ ይሄ ብር እንዳያመልጥሽ ክፈዩና ቀሪውን ብር ትራክሽን ውሰጂ የሚል ሽምግልና መጣ። እኔም አማራጭ የለኝም አልመልስም ሲለኝ ይሄ ሰውዬ ሊክደኝ አስቦ በማል ትራኩን ሊሽጠው አስቦ ሌላ ሰው እያስማማ ነበር። ስልኩን አጥፍቶብኝ ነበር። ኤቪደንስ የለኝም። ያለኝ አማራጭ ትራኩን ይዤ ያለው ህይወቴን አቁሜ ወደ ትራክ ድራይቨርነት መግባት ነው። አሁን ይኸውልህ 100,000 ብሩን እንኳን ራሱ ወሰደብኝ በዛ በካሸር ቸኩ በካሰው 30% ለወይሮ ይወስዳል። እኔ የማገኘው ከ107,000 ሰጥቼ ወይ የራሴ ጥሬ ብር ሰጥቼ ለወይሩ ተከራክሮ ሊያስመልሰው ይችላል። ላሸንፈው እችላለሁ። 60,000 ወይም ደግሞ 70,000 ነው የሚመለሰው። አሁንም ሉዘር ነኝ። ገብተዋል። በህግም በሄድ ያለኝ አማራጭ እነ ዮኒ እንዲረዱኝ ማድረግ ነበር። ያም አልተቻለም። በጊዜው ዮኒ እኔን መርዳት ይችል ነበር። ተሙም እኔን ማውጣት ይችሉ ነበር። እሱ ወደ ሚዲያ ቢመጣ ዛሬ ጫጫታው ዛሬ ህዝቡ አሁን ከኔ የሆነው በዛን ሰዓትም ከኔ ስለሚሆን የማታውቀው ቢዝነስ ነው። ብሯን መልስላት ትራኩን አትወስድም ብለው ህዝቡ ይሰጠኝ ነበር በሰዓቱ። ግን የዛን ሰዓት አልተረዳውም። ሌላ አንድ ነገር ደግሞ ልናገር ቴዲዬ። አሁን ራሱ ኢትዮጵያ የዛሬ 3 ዓመት እንደዚህ ስረዳት የነበረች ሴትዮ ጋር ጸብ ነበረኝ። እኔ ጋር የተጣሉ ሰዎችን እየመረጠ ብር እየላከና ለነ ሞጣ ቀራኒዮ ብር እየከፈለ እያሰደበኝ ነው። ሞጣ ቀራኒዮ እኔን ትግሬ ናት እያለ የውሸት ወንድሟ ነኝ እያለ ትግረኛ የሚናገር ሰው እያመጣ ብር እየከፈለ እኔን አሁን በነ ሞጣ ቀራኒዮና በሌሎቹ እንዳሳድዱኝ እያደረገ ነው። እሱ እኔ የምነግራቸው ነገር አንድ ነገር እንዲያገር ልጅ ግባት ቤት አንድ ቀን እንኳን እግዚአብሔር ቅድም ኩሽና ብትል ነበረ። ይኸውላችሁ አንድ ነገር ማወቅ ያለባችሁ እውነት ነው እኮ ገንዘብ ስለተከፈለ እኮ እውነትን እኮ በስድብ ብዛት እኮ ሰው ይታዘባሉ። ሰው ይንቃችኋል። አንዳንዶቻችሁ አሁን እውነት ያለውን ሰው ስትሳደቡ ስትታዩ በሰው ዘንድ እኮ በጣም ከፍተኛ የሆነ ንቀት ነው የምታሳድሩት። ስለዚህ እውነትን ስለተሳደብክ በቲፎዞ ብዛት በምናምን ይኸው በቃ ከነገርኳችሁ ውጭ ሌላ ነገር ተሳደቡ። ከመሳደባችሁ በፊት መጀመሪያ እች ልጅ ምንድን ያላት እውነት፣ ፍራውንስ ምንድን ያለው እውነት ብላቸው ልክ እኔ እንዳደረግኩት ሌሎችን አናግራቸው እንትን ማለት ነው። አንዳንዶቻቸው ገና ለገና ፍርፋሪ ለቃቃሚ ነው። ፍርፋሪ ለመለቃቀም ብላ ዝም ብላ ሀቅ ያለውን ሰው እንዴት ይሰደባል? በጣም ነው የሚደብረው። እና ፕሊዝ ይህን ጉዳይ እናንተ ማውራት ከፈለጋችሁ የቴምርን ባህሪ ወደ ጎን አስቀምጡና ልጅቷ ትሳደባለች፣ ትናደዳለች፣ ምናምን አንደርስታንድ አደርጋለሁ። ግን ኦኬ ምንድን ነው ግን ያላት ሀቅ? ከዚህ ውጭ ምንድን ነው ያላት ሀቅ? እናንተ የምታውቁት ነገር ይህን ለማድረግ እንድታደርጉ ለማለት ነው። አንቺም ደግሞ እንደዚህ አይነት ትልቅ ኬዝ ይዘሽ በጣም ዋይዝ መሆን አለብሽ። ሲሰድቡሽ አውቆ ሲሰድቡሽ ምናምን ነጥብ እያስጣሉሽ እያናደዱሽ እየጋልሽ ዋናውን ነገር ከአውዱ ውጭ እንዳትወጪ ለማለት ያለው ትራክ ድራይቨሮችን አናግሪያቸው፣ ይረዱሻል። እነሱ የሆናችን ስሙ ተጠርቷል። እንኳን ደህና መጣ። እንኳን ደህና ቆየኝ። እኔ እኮ ትራክ ያሻሻጥኩ አስመሰሉ። ለምን ሲጋደሉ አይሆንም ከእሷ ጋር ገብተዋል። እኔ ግራ የሚገባኝ የሆኒና ተሙነ ከገዛች በኋላ አይደል እንዴ እኔ ጋ የመጣችው? እኔ አሮ አንደርስታንድ እኔን አማክራ የገዛች መስላ ነው የምትመጣው። ከፍራውል ጋር ስትጋደይ ስትባየው አይመለከተኝ። የእኔን ስም ግን አስሬ ዮኒ ማኛ ማድረግ ይችላል እያልሽ ተሙ ማድረግ ይችላል የሚለውን ስም አንሺ። የገዛሽው ከኔ አይደለም። ከገዛሽ በኋላ ነው እኔ ጋ የመጣሽው። ከገዛሽ በኋላ ነው እኔ ጋ የመጣሽው። ከገዛሽ በኋላ ነው ተሙ ጋ የመጣሽው። ምን ማድረግ ነው የምችለው? እስቲ ንገሪኝ። የምችለውን አድርጊያለሁ። ኦኬ ዮኒ ማኛ ምን ይፍጠርልሽ? እስቲ ንገሪኝ። ከኔ ጋር ለምንድን ነው የምታገናኝ? ይሁን የሚያበሳጭ አይደለም። ያበሳጫል እንጂ ሺህ ጊዜ ዮኒ ማኛ ማድረግ ይችል ነበር የምትይው። እኔ ምን ማድረግ ነው የምችለው በሰው ገንዘብ? ቆይ አንዴ ልናገር። እኔ አንተ ማድረግ የምችለው ምን እንደነበር ታውቃለህ? አንተ ጋር ስመጣ ሚዲያ ከሰዎች ጋር ሲጣላው ይዘህ ትመጣ ነበር። ያንን ተጠቅመህ ወደ ሚዲያ ሰው ወደ ህዝብ እንድታመጣኝም ጭምር ነበር የመጣው። አንተ ግን በሰዓቱ በጣም ታመናጭቀኝ ነበር። አንተ መረጃ ኖ እንደፈለግሽ ነው። ቆይ ዳስ ሪያሊቲ መረጃ አምጪ። ዮኒ ማኛ ወደ ህዝብ አውጣኝና ላናገር ብለሻል አላልሽ? እንዴ? አንተ ጋር ስመጣ አንተ እኮ ሰዎች ጋር ስጣላ ራሱ ወደ ሚዲያ ልታስታርቀው የምታመጣው ሰውዬ ነህ። እኔን ብሎክ አላረከኝም። ሰድበሽ ነዋ። አንቺ ራስሽ ማንን ያልሰደብሽው? የሰደብኩት በውስጥ ነው።
አላቅልሽም አልከኝ በሰዓቱ አላቅልሽም። ኦፍኮርስ ከኔ ያልገዛ መጀመሪያ ለምን ይኸውልህ ይሄ ሰውዬ አጭበርባሪ ነው 100,000 ሰጠሽው ብለኸኝ በጣም እኔን አበረታታኝ። መጨረሻ ደግሞ ስትቀየርብኝ ምንድነው የምታመናጭቀኝ አልኩት። የመጣሁት እኮ እንድትረዳኝ ነው። ለምንድን ነው ዲስሪስፔክት የምታደርገኝ? ለምን ትዋሽ? ንግግርሽ የትም ቦታ አንቺ ከሰው ተስማምተሽ ታወሪያለሽ እንዴ? ብቴምር ይሁን ይልቁንስ እውነቱን እኔ ጋር ትምጪ። አሁንም ምን ያዘውን ጉዳይ ከፍራውን ጋር ስትጋደይ ዋይ ዘመታል በውስጥ የተነገረ ለምን እሱን ደበክለት? ምን ነው ብለብቅለት? አንድ ጊዜ ስሚ። አሁን አንቺ መስመር የያዘውን ጉዳይ ወደኋላ ተመልሰሽ አፍር ከድሜ ያታል። እኔ አልመልስም፣ ግን ይሁን ስሚ። አንድ ጊዜ ስሚ። አሁን አንቺ አይጠቅምሽም። እኔን እየጠራች ነው ወይስ አንቺ ከዮኒ ማኛ ጋር መመላለስ? ምንድን ነው ከኔ ጋር ያለሽ ጉዳይ? ለምን አብራችሁ ገደል አትገቡም? እኔ ምን አገባኝ? ምን አገባኝ? እኔ የገዛሽው ከሱ አብረሽውን ሲው ከሱ ከተገዛ በኋላ ራሷ ጣጣዋን ከጨረሰች በኋላ እኔ ጋር መጣች፣ ተሙ ጋር መጣች። አሁንም የምትለው ተሙና ዮኒ ማኛ ምን ያደርጋሉ? ማስቆም ይችሉ ነው። ምን ሆነ ማስቆም ይችል? ምን ሆነ? አማክረችኛል እንዴ? ያልሆነውን ነገር እኔ ጋር መለጠፍሽ ምን አመጣው? 70 ሳንቲም ከኛ ጋር ተገናኝቷል እንዴ? ጉዳይ ከእሱ ጋር ነው ያለሽ ጉዳይ። ያጭበረበረኝ እሱ ነው፣ እንዲህ ያደረገኝ እሱ ነው፣ ምን ያደረገኝ እሱ ነው ብለሽ መናገር ትችያለሽ። እኔንም ተሙንም እየመጣሽ ግን ስማችንን ስትጠሪ አንቺ በሌለሽበት ባልተገዛዛሽበት አብረሽ ባልሆንሽበት ስሚ ሲጠራ እንዴት ነው የማይሰማሽ? ጭንቅላት የለሽም እንዴ? ድምፄን ማሰማት አችልም ነበር አንተ? ለምንድን ነው ሚዲያውን ተጠቅመህ ሰዎች ነው ማሰማት? አማክረሽ ቢሆን ቆይ የአንቺን ጉዳይ ሀገራዊ ጉዳይ አይደለም እስና እኔ በዛ ሰዓት የማወራው ሀገራዊ ጉዳይ ነው። የግለሰብ ጉዳይ ከሆነ 2 ሰዎች ነው የሚመጡት፣ አንድ ሰው አይደለም። እኔ ዮኒ ማኛ ከፍራውል ጋር ልምጣና ልወያይ ብሬ ተበልቷል አላልሽም፣ በፍጹም አላልሽም። እዚህም እንደምትሰሙት ዮኒ ማኛ ማስመለስ ብሬን ይችል ነበር፣ ዮኒ ማኛ እንዲህ ማድረግ ይችል ነበር፣ ተሞ እንዲህ ማድረግ ይችል ነበር እያለች አወራች እንጂ ሚዲያ ላይ አውጡኝ ስላቸው እምቢ ያሉኝ አላለችም። ድገሚና ተናገሪ ብለሻል። ብለሽ ቢሆን ኦኬ አንተም ናና ይውጣላል። እምቢ አሉኝ አላልኩም። ይህን ነገር እነ ዮኒ ማኛው ወደ ሚዲያ ይዘውት እንዴ እሱን ራሱ ለምን ሳትጠይቅኝ እንዴት ነው የምወጣው? ዮኒ አፋፌን መልሽኝ፣ ይህን መልሽና ታውሪያለሽ። ሳትጠይቅኝ ሚዲያ ላይ እንውጣ ብለሻል። አንድ ጊዜ አሁን እኮ ይሄ የማይጠቅም ነገር ነው። ዮኒ ለምንድን ነው እንደዚህ ታውቃለህ? ለምን እንዳድበሰብስ ክራስ አንድ ጊዜ ቆይ ተምር። አሁን እኔ ተበድዬ እኮ ተሳድበህ እኮ ነው። አንድ ጊዜ ቆይ ተምር። የአንቺ ምላስሽ እንኳን ማሰደብ አይደለም። ተምር አንድ የሚል ሰው ይኖራል። ጌታ አይደለም። እኔን አትሄድ። እኔ ልናገር። ዮኒ እየተናገረ ነው አይደል? አንድ ጊዜ ቆይ ጠይቅልኝ። እኔን አልገባት። ቆይ አንቺ እንዴት አድርጊ አንቺ እንዴት አድርጊ ምንድን ነው የምታደርገው? ምንም የምታውቂው ነገር የለም አንቺ። ቆይ ቴዲ ብራዘር፣ ለማንኛው አንድ ነገር ልንገረው። ማግኘት ያን ነገር ሰው አንተ ጋር ኬዝ ይዞ ሲመጣ ለምን ይዞ እንደሚመጣ ማንም ሰው ያውቀዋል። ለምን ካልከኝ ሚዲያ ላይ ተጽዕኖ እንዳለ ሰው አምኖ ነው የሚመጣው። ሌላ ምንም ታሪክ የለውም። እያንዳንዱ ብዙ ነገሮች ኢንቮልቭ አድርገሃል። አሁን እቺ ልጅ ይኸውልህ እንዳልከው ብትሳደብ ምናምን ብትሆን ያለው ይሄ ሪያሊቲ እናውቀዋለን። ያየናት ባክግራውንድ አለ። ግን አንተ ጋር ስትመጣ ኦልሬዲ አይደለም የመጣ ሰው ያልመጣ ሰው ራሱ አሁን እየተሰራ ነው። ሰው እንዳይበላ ገንዘብ ተብሎ ኢንቮልቭ እየተደረገ ግን ዋና መምጫዋ ዮኒ የሀብት ፖይንት መያዝ ያለብህ አንተ ጋር መጫዋ ሶሻል ሚዲያ ላይ አሁን ቴዲ ጋር ለምን መጣ መሰለህ? ሶሻል ሚዲያ ላይ ተጽዕኖ ስላለ ነው ስለምታደርጉ ነው ሰው የሚመጣው ማለት ነው። ስለዚህ አመጣጧ ያህ ነው እና አንተ ጋር የጠበቀችው ሁኔታና ከዛ አንተ የሄድክበትን መንገድ በቃ ሪያሊቲ ሆኖ ስላላገኘች ይሆናል ሌላ እንትን ውስጥ የገባችው። ግን ዋና ፖይንት መምጫዋ ለመሰል የመጣችው ስለ ትራኩ ቢዝነስ አንተን አማክራ ምናምን አይደለም። ኦልሬዲ ሀብን አደጋ ስላጋጠማት ይህ አደጋ ደግሞ እንደ ሚዲያ ተጽዕኖ መፍጠር ገብቷል። ያን ነገር ሄልፕ እንድታደርጋት ነው የመጣችው። እኔ ደግሞ ልዘግብ ማሪ በዛ የነበረው እኔ ደግሞ ልንገርህ ምን ሆነ መጣች እንደዚህ ሆኛለሁ። ከዛ ደወልኩለት መጣች አይደለ ጉዳዩ ከፍራውል ጋር ደወል ሄ ፍራውል ቴምር የምትባል ልጅ እንደዚህ ብላለች፣ ገንዘቤን 100,000 ሰጥቼው
ሌላ 40 ምናምን ሺህ ነው ወደ 50 ሺህ 40 ምናምን ሺህ 40 ሺህ ይቀራል። 43 ሺህ አካባቢ መሰለኝ ማልሳሳት 43 ሺህ ይቀራል። ትራኩን ግን ስራ አሰራልሻለሁ ብሎ ምን አለኝ፣ እስካሁን ትራኬ ምንም የሰራው ነገር የለም አለች። ከዛ ደወልኩ፣ ፍራውል እንደዚህ ብር ገዝታለች ያለችው ኢትዮጵያ ነው ሎን፣ ስለዚህ ይሄ ነገር እንዴት ይሁን ስለው፣ እንዴ የቀረ ብር እኮ አለ አለ፣ የቀረ 40 ምናምን ሺህ ብር አለ አልከፈለችኝም። ሰዓት ከፍል ኢቨን ስራ ቢጀምር ትራኩ ብሩ መሰጠት ያለበት ለኔ ነው። ከዛ በኋላ ምን መሆን ይችላል ለእሷ መሆን ይችላል አለ። ከዛ ስንነጋገር በአሁኑ ሰዓት የኮቪድ ሰዓት ስለነበረ በጣም የትራክ ቢዝነስ አሪፍ ነው፣ በዚህ ሰዓት እስከ 60 ሺህ ብር ይሰራል ሲለኝ፣ እንዴ 60 ሺህማ በጣም ብዙ ነው ኢምፓስብል አልኩት። አረ በጣም ነው ይሰራዋል። እሺ በ50 ሺህ ብር ይሁንና በቃ እሷ ሰርቶ ይክፈል፣ ከዛ በኋላ ከእሷ ጋር ያለውን ነገር ጨርሱ ተባለ። እሺ አለች። ይኸው ጌታ ምስክሬ ነው የምልህ። እሺ ተባባሉ። ከዛ ትራኩን ተጨባበጡ፣ ቪዲዮ ሰሩ፣ ምን አሉ። ሄደች ዘና አለቀ። የሆነ ጊዜ ላይ ከነከናትና ሰዎች ስታማክር ነው መሰለኝ ከነከናትና ስለዚህ ትራክ መውቀት ጀመረች ማለት ነው። ራሳቸው የጀመሩት ራሳቸው አድርጉት። እኔ ለማድረግ የፈለጉት ላስታርቃቸው። አንድም ቀን ጠይቃት ማሪ እኔን ስለማትሰማኝ አንድም ቀን መጣ ዮኒ እኔና ፍራውልን ፊት ለፊት አውጣና አነጋግረን አላለች። አነጋግረን በውስጥ አናግሬያቸው ትሪቡ የሆኛ አውርቻለሁ። አምጣና እንድነጋ አሁን ቴዲ ጋር አናግረኝ ያለችው አይደል? ይኸው ሀቁን ቴዲ ጋር መጣች። ቴዲ እኔና ማንን አገናኘን? ፍራውልን አገናኘን፣ እናውራለን አላለች። ሚዲያ ላይ አውጥተን እንነጋገር በዚህ ጉዳይ ህዝቡ ይፍረደን አላለችም። አሁን መታ ግን ሺህ ጊዜ ስሜን የምጠራው እኔ የፈረደበት ለምን ጓደኛ ሆናል ከእሱ ጋር አልጣላ ከአንቺ ጋር ከማንም ጋር ከአለም ጋር ቢጣላ እኔን እስካላስቀየመኝ አዶን ኬር አላስቀየመኝ። ከኔ ጋር ጸብ የለም። ሀቅ ካለው መጥቶ ይናገር። እዚህ ጋር መጥቶ አይ እንደዚህ እንደዚህ ነው እንደዚህ እንደዚህ ነው ይበልሽ። አንቺም ሀቅሽን ተናገር። በግድ ከአንቺ ስለተጣላ ከኔ ይጣላ እንዴ? ማሪ ከአንቺ ጋር ቢጣላ ከኔ ጋር መጣላት አለበት? ቴዲ ቢጣላ ከኔ ጋር መጣላት ምን አገባኝ? እናንተ ተጣሉ፣ እናንተ ተጋደሉ፣ አይመለከተኝ። ስለዚህ አሁንም እያልኩ ያለው ጠበቃ ልሆን አይደለም፣ ስሜን አይመለከተኝም። ጉዳዩ ከፍራውል እንጂ ከዮኒ ማኛ ጋር አይደለም። ጉዳዩ ከፍራውል እንጂ ከተሙ ጋር አይደለም እያልኩ ነው ያለው። ገባ? አውጣና ተናገር። አላለችኝም፣ ፊት ለፊት አቅርበን አላለችኝም እያልኩ ካለች እዚህ ጋር አለ ትናገር፣ እንደፈለገች ይውጣ። እኔ እንደዚህ ላድርግ ላችሁ ይገባኛል። ለምን አረኑ እኔ አውቄ ነው ማፍንሽ ለመሰለሽ። አንደኛ ንግግር አትችይም። አንድ ጊዜ እያበላሸሽ ነው አንቺ። አንድ ጊዜ እንዳልናገር እያፈናችሁ አዳምጪ። ይኸውልሽ አንቺ የምትናገሪበት ነገር የለም። የዚህ ትራክ ባክግራውንድ ራሱ እኛን ያወጣ ነው። አንቺ የምታውቂው ነገር የለም። ስለዚህ ያልኩሽ ልትናገሪም አትችይም። በቃ ጉዳይሽን ወደ ህዝብ አቀረበሽዋል። እኛ ገብተንበታል። ገብቶሻል። ዝም በይ። ስለዚህ ትራክ ጉዳይ አንቺ አወጣሻል። የባክግራውንዱ እኔ አይደል ላኩልሽ አውጥቼ። ስለዚህ ዝም በይ በቃ። እኛ መተንበታል። በግድ ተገፍተን ገብተንበታል። እኔ ለዮኒ አንድ ጥያቄ አለ። ዮኒ ጉዳዩ እንደተከታተልከው ጉዳዩ እንደሰማኸው አሁን የትራኩን ባክግራውንድ እንዳለ ፑል አውት ስናደርገው በኦክሽን ተገዛ ነው የተባለው ትራኩ አይደል? በኦክሽን በራፍ ላይ አልፎ አያውቅም ትራኩ። ሁለተኛ ደግሞ ትራኩ 3 ኦነር ነው መኖር የሚገባው ዮኒ። በፌዴራል ሲስተም ፑል አውት አድርገህ ነው 2 ኦነር ነው ያለው። ሶስተኛ ነገር ልዘግብ ዮኒ፣ ይሄ ትራክ ምንም አይነት የታክስ ክሬዲት የለውም በገቨርንመንት ሲስተም። እኛ ይኸውልህ ይዋቻ አይደለም ከገቨርንመንት ሲስተም ካፍለን ነው ፑል አውት ያደረግነው። ስለዚህ ጉዳይ እንደምታውቀው እንደሰማኸው እንደተከታተልከው እንደዚህ አይነት ነገሮች ውሸት ሆኖ ስታገኛቸው እንደ ተጽዕኖ ፈጣሪ እና ጉዳዩ እንደምታውቀው አንተ ምን አይነት አስተያየት አለ? እውነተኛ ከሆነ ደውልለት፣ አውራው፣ ይምጣ፣ ህዝብ ፊት ይመስክር። ህዝብ ፊት ይህንን ነገር ይናገር። እሱ ገብቷል። ና ግባ፣ ተነጋገር በል ና። ይሄ ነገር እውነት ነው ካለ ምክንያቱም ሰምቻለሁ በደምብ ከኦክሽን ነው የገዛው። ከኦክሽን ገዝቶ እንደሸጠላት ነው የማውቀው። ቴድም የሚያውቀው እዚህ ጋር መጥቶ ሲናገር የምናውቀው ከኦክሽን እንደተገዛ ነው። ከኦክሽን ያልተገዛ መሆኑ አይደለም የሚባል ከሆነ ራሱ ይምጣና እዚህ ጋር ይጠይቅ።
የኖርዝ ካሮላይና የሞተርና ቬክል ዲፓርትመንት ያወጣውን ዶኩሜንት በቴሌፎን አሁን ቴክስት አድርጌ እልክልሃለሁ። የፌዴራል ነው የምልህ። ይሄ እንትን አለ ጨጉዴ አለ ለምለም አለች አይደለም። ትክክል። አሜሪካን ሀገር ዶክመንት ፊት ለፊት የምታገኘው ነው። ስለዚህ ይሄ የፌዴራል ዶኩሜንት ብለን ካመጣ ነው እኛ ራሱ እንከሰስበታለን። ታውቃለህ ሆነ። ስለዚህ ያን ነገር እልክልሃለሁ። ቴዲ ኦልሬዲ ደርሶታል። እልክልሃለሁ በውስጥ ኤቭሪቲንግ ትራኩ በምን አይነት ማኒፋክቸሪ እንደተሰራ አሰራሩ ምን አይነት ሲስተም እንዳለው አሰራሩ ጀምሮ እስከ መጨረሻው የት እንዳለ ትራኩ መጨረሻ የት እንዳለ ታውቃለህ? ሆኒ ጆርጂያ ነው ያለው ትራኩ። እየሰሙ ነው እንዴ? ጆርጂያ ነው ያለው። ስለዚህ ይሄ ሁላ ባክግራውንድ ወጥቷል። እዚህ የተሰጠን ዶኩሜንትና የትራኩ ባክግራውንድ የሚገናኝ ነገር የለውም። ስለዚህ እንደ አንድ ተጽዕኖ ፈጣሪ ወይ እንደ አንድ ይሄ ጉዳይ እንደሰማኸውና ያሉን ኢንፎርሜሽን እንደተሰጠ እንደ አንድ አክቲቪስት ጠዋት እሷን ይሄ ፐርሰናሊ የምታደርገው ነገር ትሆ ሪያሊቲ ነገ ጠዋትም እኔ ችግር ካጋጠመ ይመጣሉ አንተ ጋር ፍርድ ፈልግ። ስለዚህ በዚህ ምን አስተያየት አለ? ጠዋት እሷን እኔ ይህን ማለት ፈልገው በዚህም አብሶሉ ላይ ትክክል አይደለም። በእህታችን ላይ መጭበርበር ከተሰራ ማናችንም አንፋታም። ግልጽ አድርጌ ነው ምናምን ይሄን ነገር ምን ማድረግ ትችላለች? እሷ መክሰስ ትችላለች። ገብቶሃል? አሁን ያሸጠልኝ በዚህ ነው ብላ ይሄ ማስረጃ ይዛ ፍርድ ቤት ሄዳ በደንብ አድርጋ መክሰስ ትችላለች። ያለ ምንም ጥያቄ የሌለው የሚያስፈልገው ተበላው እያለ ነበር የምታወራው። እሱ በመረጃ አይደለም የምታወራው የነበረው። አሁን ግን መረጃው ከተያዘ መረጃው ከወጣ እሱ የተባለውና የተደረገው በህጋዊ መንገድ እናንተ በምታውቁት ከሆነ ዶክመንቱ ትክክለኛ ከሆነ እሱን አታብቃ ይዛ ከዚህ ጋር መዳረግ ሳይሆን ይዛ ሄዳ ከሳ ብሯን ሙሉን መቀበል ትችላለች። ሙሉን አሁን ዶክተር ማረን ትችላል ያለሁበትን ቦታ አይመችም። እንደገና ሌላ ቦታ ነኝ ያለሁበትን ቦታ አይመችም። ግን ማደርግላችሁ ራሱ ኦፕሽኖቹ ጋር ሄጄ እዛው ላይቭ በቲክታክ አድርጌ አገናኛችሁና ፕሪንት አድርጎ ቪን ነበሩን አውጥቶ ስንት እንደተገዛው ማን እንደገዛው ትራፉ በስንት እንደተሸጠ ኤቭሪቲንግ ዲቴል ያሳያቸዋል። ይሄ የሰው ስም ለማጥፋት ይሄን ሁሉ መሯሯጥ ማለት ነው። እኔ ለህዝቡ ስል ለማንም ብዬ ሳይሆን ለህዝቡ ስል ነው። ለእኔ ግን በህግ እንትን ይጠቅመኛል። መሀልም በዚህ ደረጃ እንትን ማለቱንም እኔ ፈርዘር ሄደው እኔም ፈርዘር ሄጄ እንትን አደረግላቸዋለሁ ላይቭ ሊዮኒም ስል ማለት ነው። ስለዚህ ላይቭ ኦክሽን የገዛበት ሄደ ስንት እንደተገዛ ህዝብ እያየ እዛ ላይ ባለቤቶቹን እያሳየ የተገዛበትን ኢንቮይስ እያሳየ ትጠይቋቸዋላችሁ። እኔ ከሎየሬ ጋር ሄዳለሁ፣ ሎየሬ ይዤ ሄዳለሁ። ኦልሬዲ መስመር ስለያዘ እኔ ላይቭ ከፍትና ራሱ በኤርትራክ በዚህ ጊዜ የተገዛ ቪን ነበሩ። ይሄ ነው ኢንቮይሱን ለእኔ መላክ አትችልም ወይ ለዮኒ ወይ ለማለት ከፍቼ ልቦች ማድረግላችሁ ወይ ለዮኒ ወይ ለማለት መላክ አትችልም። እኔ ከዚህ ጣጣ ውስጥ አውጡኝ በጌታ ቴዶ ለአንተ የላክልህ ከአንተ ጋር ይጨርስ። አንተ ስለያዝከ ታንኪ መሀል ስለሆነ ነበር እኔ አሁን እያልኩ ያለው ለዮኒ ስል እየተሰደበ ስለሆነ ሄጄ ከፍትና ላይቭ ከፍትና ጆይን አድርገ ነው ላይቭ ከፍትና ሰዎቹ ነጮቹን ራሱ ታይለር ማርቲን ዋናዎቹን ራሱ ይሄ ትራክ ተጭበርብሯል ተብሏል፣ ከእናንተ ነው የተገዛው፣ መች ነው የተገዛው፣ ሪሲቱን ፕሪንት ማድረግ ትችላላችሁ። እዛው ፕሪንት አድርገው ይሄው በዚህ ያክል ዋጋ ነው የተገዛው፣ ከእኛ ነው የተገዛው፣ የገዛው ከሌ ነው ብለው ነጮቹ እንግዲህ እንደ ምስክርነትን ይያዛሉ ማለት ነው። ከዛ እሱ ጋር መጨረስ ነው። አሁን ግን እንደፈለጉ ማውራት ይችላሉ። ሰኞ ዕለት እኔ ስለሚሄድ ለስራ ጉዳይ ሰኞ ካሉ አልካሌለ ግን ኖቨምበር ሲክስ ጨረታ አለ። ኖቨምበር 6 ኦኬ። አሁን የወጣው ዶክመንት ላይ ግን ምንም የኦፕሽን ሂስትሪ የለውም ይላል። እነዚህን እነሱ የፈለጉትን ማውጣት ይችላሉ። የፈለጉትን ማውጣት ይችላሉ። እሱ የፈለጉትን ማውጣት ይችላሉ። ትራኩ እኔም ዌብሳይት ከዌብሳይቱ ላይ ይሄ የሚሰራ ባል የታይለር ማርቲን ዌብሳይት እኮ ነው የላኩልን። አካውንት እኮ ነው እሱ። ማንም ከፍቶ ማያው እኮ ነው የላኩልን። አንተ ባላንስ ዳረገ ከሄድክ ማለት ነው። ስለዚህ የፈለጉትን ማለት ይችላሉ እነሱ። እንደዚህ ማውጥተናል፣ እንደዚህ አውጥተናል፣ እንደዛ አውጥተናል ማለት ይችላሉ። ጥሩ ነው እሱ ማለታቸው። ግን አሁን እኔ ማደርግላቸው እዛ ስለሚሄድ ነው። እዛ ስለሚሄድ ሌላ ትራክ ማስገባት ስለሚሄድ ላይቭ ከፍትና ነጮቹን ራሳቸውን ትጠይቃላችሁ አይመስለን? ምክንያቱም ዲለር
መኪና ሲገዛ ወደ ራሱ ስም እያዞረ አይደለም የሚገዛው። ጨረታው ይገዛል፣ ከዛ በኋላ ይቀመጣል። የመጨረሻ ጥያቄ አሁን እዛ ፕሮሰስ ውስጥ ከምትገባ ኢንቮይሱን ብቻ ወይ ለዮኒ ወይ ለማህሪ ወይ ለእኔ ለምንድን ነው ማትልከው የሚል ጥያቄ ይነሳል። አጠቃላይ ኢንጀነራል ለመዝጋት ነው። ኢንጀነራል ለመዝጋት ለእኔ ፈልጌው ነው። የህግ አካሄድ ላይ ስላለው ነው ፈልጌው ነው። ለእኔ ይጠቅመኛል። አንደኛ እኔ ባወጣው አይ ውሸት ነው ነው የምትሉት፣ ውሸት ነው ሰርቶት ነው ልክ አይደለም ነው የምትሉት። ዋናውን እንኳን ልኬላቸው ያላመናችሁ ራሳቸው ከኮምፒውተራቸው ላይ ፕሪንት አድርገው አይናችሁ እያየ ፕሪንት አድርገው ደረሰኙ ለምክንያቱም ፋይል ስላላቸው ፕሪንት አድርገው አውጥተው ትራኩን ከእነሱ መገዛቱን ተናግረው በስንት ብር እንደተገዛ ነግሯችሁ ከዛ በኋላ እኔ ለራሴ ስለምፈልግ ነው። ይሄ የሚሆነው መቼ ነው? ሰኞ ደውልልኝ። ሰኞ ዕለት ክፍት ከሆኑ ሰኞ ዕለት እናደርግ፣ ካልሆነ ግን ኖቨምበር 6 ጨረታል። እኔ ከዚህ በኋላ አልደውልም። ዛሬ ቋጨውና አንተ ላይቭ ገብተህ ወይ በወዲ ወይ በአንዱ ታሳያችኋለህ። እኔንም ከጠራችሁ የዛን ጊዜ መጥቼ አብረን እንመጣለን። ቴዶ የኔም ፍታኝ በመድኃኒዓለም በቃ እሺ። ያን አንተ ታደርጋለህ። እኔ በዚህ ጉዳይ አልፈልግም። የፈለጉትን እነሱ ይባሉ። እኔ ነኝ የተሰደብኩት። በራሱ ላይ ራሳቸው ይፋለጡ፣ አይመለከተኝም። ቆይ የሶሻል ሚዲያ ተጽዕኖ ፈጣሪዎችማ እኮ እንደዚህ አይነት ነገሮች ሲፈጠሩ ያስፈልጋሉ። አንደርስታንድ አደረኩ። ግን ምን መሰለህ ሌላ አሁን ለምሳሌ ፍራይድ ጓደኛዬ አንዴ ማሪ እጨርሳለሁ። ቴዶ ጓደኛዬ፣ ማሪ ጓደኛዬ፣ ሌሎችም አሉ ጓደኞች። ከሆነ ሰው ጋር ስለተጣሉ ብቻ አብረን መወቀጥ የለብንም። አንዴ አንዴ ቆይ እሺ ችግር የለውም። መሀሪ ስላለ እኔ ሰኞ አይመቸኝም። መሀሪ ስላለ ቴዲ ምን አለ መሰለህ፣ አንድ ፖይንት እዚህ ላይ ያዝልኝ። በቃ ይኸውልህ በቃላ አንፈልግም በዶኩሜንት ለመሰለህ። እንደዛ ከሆነ ይሄ የፌዴራል መንግስት ያወጣው ባክግራውንድ ስህተት ከሆነ ይኸውልህ እኛ በኤቪደንስ ነው የምፈልገው ከኦክሽኑ። አለበለዛ ይኸውልህ ኦክሽኑ ከሰጠ ፌዴራሉና ኦክሽኑ እኛ እናገናኛቸዋለን። እኛ እኮ ችግር የለብንም። ማን ነው ወንጀለኛ ገብቷል? ኦክሽኑ ወንጀለኛ ወይ ፌዴራሉ ወንጀለኛ? እኛ ሁለቱን እንጠይቃለን። ስለዚህ በቃል አንፈልግም፣ በዶኩሜንት ይኸውልህ ከዛ ይውጣና ይምጣ። ያህን አያይዘን እኛ ኖርዝ ካሮላይና ዚቻርድ ገብቷል። ሞተር ኤንድ ቬክል ፌዴራል እዛ ነው። ስለዚህ ይሄ ተሸጧል። እናንተ የሰጣችሁን ባክግራውንድ ደግሞ ይሄ ነው። ስለዚህ እናንተ ናችሁ ቴይለር ማርቲን ለገዢው ለባለቤቱ ነው መረጃ። አሁን እኮ እዚህ ጋር መኪናው ተገዛበት የተባለበት ቦታ እኮ ተደውሏል። ዋና ስማ እንጂ ለምንድን ነው ቶኦነር የተባለው? እስኪ ንገረኝ። ለምንድን ነው ቶኦነር ማግኘቴ ሶስት ኦነር ነው መሆን የሚገባው። ገብቷል? ለምንድን ነው ቶኦነር የሆነው? ሀርድ ኮፒው አለ። እኔ ወደ ህግ ስላያያዝኩት ነው ማለት አሳየ። ፍራውሉ ጠይቀው እኔ የማውቀው ስለ ትራፊክ ታሪክ እሱ ይኸውልህ ሁለት ቶኦነር ትሪ ኦነር ነው መሆን የሚገባው። እሱ ኤችዲ ስገባበት ለምንድን ነው ቶኦነር የሆነው? ለምንድን ነው እሱ ስም እዛ ላይ የሌለው? ትሪ ኦነር ለምንድን ነው የሆነው መሆን የነበረበት? አንዴ ካምፓኒ ስም ነው እንጂ ያለው ኦነር አለ። እሱ ህግ ጋር ጠይቀው ኤኒዌይ ምን አለ መሰለህ፣ ይኸውልህ ህግ ላይ ከሄድን ወዳ ስለከፈለች ይኸውልህ ምንም ማድረግ አይቻልም። ወዳ ስለከፈለች ማግኘቴ አንድ ነገር ልንገርህ። እቺ ሞባይል የ500 ብር ሆና 3000 ነው ከገዛኋትኝ አንተ ተጠያቂ ልትሆን አትችልም። ግን ሪያሊቲው ይኸውልህ መኪናው የተገዛበት የተባለው እና ዋጋው አንድ አይደለም። ተገዛበት ከተባለው ቦታ አይደለም። ሁሉ ነገር ፑል አውት አደረግን። አሁን ይኸውልህ ፊራ አዶን ኬር ማለት ይችላል። ማንም ህግም አይጠይቆም። ህግ ላይ እኮ አይካሄድም። ግን ፌር ነገር አይደለም።